ሰላም ሰላም ውድ የፈለቀች ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን እኔ ጋር ሁሉ መልካም ነው። እናንተ ጋር መልካም እንደሚሆን ተስፋ አለኝ። ዛሬ ደግሞ ከሶስት ዓመት በፊት የሚሄድበት ልጄን ማለት ያው ልጄ ልበላት የሴትዮ ልጅ አብረን እየሄድን እዚህ ጋር ነበር እየቆየን የምንመጣው ማለት ነው። እኛ ከሶስት ዓመት በፊት ማለት ነው አጋጣሚ እንሄድ አለችኝ። እኔ ስራ አይደለም ግን እንሂድ በቃ ምናምን ነገር ላይ ገፋኝ። ከዛ እዛ ሄድን። ከዛ እዛ ሲሄድ በቃ ሀሊቃው ማለት ነው ብዙ ኢትዮጵያኖች አሉ እዛ ማለት ነው። ቅርብ ነው፣ አቡዳቢ ነው ሀሊቃው ማለት ነው። ከቤታችን አንድ 15 ደቂቃ ኧረ 10 ደቂቃ ቢሆን እዛ ሄድንና ከዛ መሄዴ ካልቀረ ለምን ቪዲዮ አልቀርጽም ብዬ ከሄድኩ በኋላ በጣም ደስ ይል ነበር። አየሩ ምናምን በጣም ደስ የሚለው እና ውዶችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ምናልባት ይሄን ሀሊቃ የምታውቁ ልጆች ኮሜንት አድርጉ እና በጣም ደስ ይላል። ልጆች አሉ ብዙ በቃ ደስ ይላል እና ተሰብስበን ነበር የሴትዮ ልጆች እንዳለ ይሄድ ነው ማለት ነው። እና ደስ ይላል። ልጆች ሰራተኛ ልጆች ይዘው እኔ ደግሞ ቪዲዮ ቀርጻለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት በግ አገኘሁ። በግ ማለት ነው። እዚህ ጋር በግ ገርሞኛል። እኔ የመጀመሪያው በፊት ሲል እኔ በግ አግኝቼ አላውቅም ነበር፣ ግን አሁን በግ አገኘሁ ማለት ነው እዛ እና በግ አለ፣ ፍየል አለ፣ ጥንቸሎች አሉ እና በጣም ደስ የሚለው ቦታ ማለት ነው። ግን የመጀመሪያ ጊዜ ነው ሳገኝ። በፊት እኔ እንደዚህ አይነት እዚህ ጋር አግኝቼም አላውቅም። እኔ ሀዲቃውን አድሰውት ይሁን ምኑን አላውቅም ለመናገር ማለት ነው። እና ግርም ብሎኝ ማለት ነው። እና ፍየል አለ፣ በግ አለ፣ ጥንቸል አለ፣ ፈረስ አለ፣ በጣም ብዙ አለ እና በጣም ገርሞኝ ተገርሜ እያየሁ ነበር ማለት ነው። እና ውዶች እዚህ ጋር ልጁ ሳር እየሰጠ እና ያው እነሱን አለማስገባት ቪዲዮ ላይ በጣም እየተጠነቀቅኩ ነበር እየቀረጽኩ የነበርኩት እና በስልኬ ነው የምቀርጸው እና በጣም እየተጠነቀቅኩ ታውቃላችኋል። ማንም አለፈቃደኝነት ቪዲዮ መቅረጽ አትችሉም እና ስለዚህ በጣም በጥንቃቄ መልኩ እየቀረጽኩ ነው። የእነሱ ልጆች እንዳገቡብኝ እየተጠነቀቅኩ ነበረ። እነዚህ ደግሞ ፍየሎች ናቸው እና በጣም ደስ ይላል በጣም ማለት ነው። እና ይኸውላችሁ እንደዚህ ነው ላጆ ፍየሎቹ ሳር ሲያዩ እንዴት እንደሚሮጡ ማለት ነው ለመብላት እና ግድም ምን ያለኝ በእውነት በቃ ደስ ነው ያለኝ። የራሴን የተወለድኩበትን ሀገር እንዳስታውስ ነው ያደረገኝ። እና ላይክ ሰብስክራይብ እያደረጋችሁ ልጆች እያበራችሁ በቀንነት ነው ታውቁታላችሁ። ፍየል በግ የገጠር ልጅ ሆኖ ያልጠበቀ የለም መቼም። እና ከስንት ዓመት በኋላ ግኙኝ እላችኋለሁ። ደስ ብሎኝ ነበር። እንኳንም መጣሁኝ እንኳንም እንሂድ አለችኝ ብዬ ማለት ነው። ደስ ብሎኝ ቀረጽኩኝ እላለሁ። እና ብዙም ሰራተኛ ኢትዮጵያኖች አሉ እና ቦታው በጣም ነው የሚያምረው በቃ በጣም። እና እዚህ ጋር ገመል አለ፣ ገመል አለች፣ ፈረስም አለ። በነገራችን ላይ ፈረስም አለ እና የፈረሱ ቦታ ግን አልሄድኩም። ገመሎቹ እና ሰዓት እየመሸ ነበረ ስቀርጽ ማለት ነው። ሰዓት እየመሸ ነበረ። አጋጣሚ ሳገኛቸው በጣም ደስተኛ ሆኜ ነው እንትን ያልኩት እና በጣም ነው የሚያምረው ቦታ ማለት ነው። እና እዚህ ጋር የምታዩት ኢትዮጵያዊ ናት። እና እላችኋለሁ ላይክ ሰብስክራይብ እያደረጋችሁ ልጆች እያበረታቱኝ በአዲስ ቪዲዮ ደግሞ አዳዲስ ነገር ይዤ እመጣለሁ ብዬ ከእግዚአብሔር ጋራ አስባለሁኝ። እንግዲህ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ በቅንነት ውዶችዬ። እና እንደዛ ነበር ውሎዬን። እንደዚህ ውሎዬን ሳይሆን የውሎዬን ምሽትም አንድ ላይ አሳምሬ እራት ምናምን በልተን ተመለስን ከሴትዮ ልጆች ጋራ ማለት ነው። በጣም ደስ ብሎኝ ተመለስኩኝ። እንኳንም መጣሁኝ ብዬ ቪዲዮ ቀርጬላችኋለሁ። እና ያለው ነገር እንደዛ ነው ውዶችዬ። እና አጋጣሚ ስትሄዱ እንደዚህ አይነት ቦታ የሆነ ነገር ስታገኙ ምናልባት እንደኔ ዩቲዩበር ሆናችሁ ቪዲዮ ቀርጹ። እዚህ ቦታ ሄዶ ቪዲዮ የሚያቀርጻለን ለቲክቶክ ቪዲዮ ራሱ ይቀርጻለን። ስለዚህ
እዚህ ቦታ ሄዶ ማይቀርጽ የለም። ስለዚህ ቤቱን ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ቪዲዮውን እያያችሁ አበረታቱ በቀናነት ውዶችዬ። ላይክ ሰብስክራይብ እንዳይረሳ። እንግዲህ በአዳዲስ ቪዲዮዎች ደግሞ እንግዲህ ይመጣሉ። ቶሎ ቶሎ ለመምጣት ሞክራለሁ ውዶችዬ። እመጣለሁ በአዳዲስ ቪዲዮዎች እና የዛሬ ውሎዬ ምሽቴን ይሄንን ይመስል ነበረ። ለምን አምሽተን ነው ግን ያው በጊዜ መግሪብ ላይ የተመለስነው ማለት ነው። ደስ የሚል ጊዜ አሳልፈን ተመለስን ወደ ቤት እላችኋለሁ። እና ሴትዮ ልጆች አመሰግንኳቸው። እንኳንም ሄድኩኝ። ደግሞ በጎቹ ብዛታቸው በስማ በጣም ብዙ ናቸው እኮ እና ግርም ያለ ለራሴ ማለት ነው። እና እላችኋለሁ ይሄ ነው ውሎ ይሄን ይመስል ነበረ። አንዳንዴ ሰዎቹ እንውጣ የሆነ እንውጣ ሲላችሁ እውነት አንዳንዴ ይደብራል። ግን የምትሄዱበት ቦታ ደግሞ ደስ የሚል ከሆነ ደስ ይላችኋል እናንተ። እና እኔ ደብሮኝ እኔ አሁን ምን ልሆን ነው ምናምን እያልኩ ነበርና ላይክ ሰብስክራይብ እንዳይረሳ። በአዳዲስ ቪዲዮ